የመንግስት ስራ ሀብታም ያረጋል ወይ ብዬ በባለፈው ቪዲዮ ላይ ጠይቂያችሁ ነበር። እንግዲህ እናንተም አስተያየት ሰጣችሁኝ ማለት ነው። አብዛኞቻችሁ የመንግስት ስራ ለስርቆት ካልሆነ ለሀብት አይሆንም ብላችሁኛል። እንግዲህ እኔ ደግሞ በእናንተ ሀሳብ ላይ አልስማማም ማለት ነው። ምክንያቱም ሁሉም ንጹህ አይሆንም፣ ሁሉም ሌባ አይሆንም። የመንግስት ሰራተኛ ሆኖ ሊሰርቅ የሚችል ይኖራል፣ ደግሞ የማይሰርቅ አለ። ንጹህ ለህሊናው ለተቀጠረበት ለስራው የሚኖር ማለት ነው። ስለዚህ እኔ በዚህኛው ሀሳባቸው አልስማማም። ነገር ግን የመንግስት ስራ ሀብታም ያደርጋል ወይ በሚለው ጥያቄ ላይ የመንግስት ስራ 100% ነው የምላችሁ ሀብታም ሊያደርግ አይችልም። ሀብታም ሊያደርግ የሚችለው አንድ ንግድ ነው። ሁለተኛ ደግሞ በራሳችን ተነሳሽነት ስራ ፈጠራ እድላችን ማለት የተማርንበትን ለመንግስት ስራ ሳይሆን ለግል ስራ ከተጠቀምንበት በግላችን ከነገድን፣ ሁለትም ደግሞ ሌላ የተሻለ ስራ ፈጥረን የምንሰራበት ከሆነ በጎን ምናልባት ሀብታም የመሆን እድል አለን። ነገር ግን እንግዲህ የመንግስት ስራ ይዘን ማለት ነው ሀብታም መሆን አንችልም። ይሄም ደግሞ ገሃድ ነው፣ እውነት ነው። እኔ የምታውቁኝም አላችሁ እንግዲህ በጣም አንድ 4 ዓመት ከ6 ወር አካባቢ ሆኖኛል በመንግስት ስራ ላይ። ነገር ግን እስካሁን ኪሴም ተቀማጭ አይደለም፣ ምንም ነገር የለም። ይሄ የሴቪንግ ጉዳይ ነው ምናምን ልትሉ ትችላላችሁ። ይሄ ደግሞ አይደለም። በእርግጠኝነት የምነግራችሁ ያለው የመንግስት ስራ ደሞዝ አንደር ነው። በቃ በጣም አናሳ ማለት ከፍላጎት ጋር አይደለም። ፍላጎትን አሟልተ ልትኖርበት ጀስት መሰረታዊ ፍላጎቶች የሚባሉትን አሟልቶ ለመኖር ራሱ ፈተና የሆነበት አይነት ነገር ነው ያለውና የመንግስት ስራ ለሀብት አይሆንም፣ ሀብታምም አያደርግም። ነገር ግን የመንግስት ሰራተኛ ሆነው ብዙ የምናያቸው ሀብታም የሚሆኑ ሀብት ማማ ላይ ያሉ በጣም ብዙ ሰዎች ይኖራሉ። እነዛ ሰዎች ደግሞ አንድም ጀስት የራሳቸውን የስራ ፈጠራ ተጠቅመው የስራ እድል ፈጥሮ በጎን ሌላ ስለሚሰሩ ሀብታም መሆን ይችላሉ። ሆነዋልም የሆኑም በጣም ብዙ አሉ። ሁለተኛ ደግሞ ከቤተሰብ ያገኙ ሰዎች አሉ። ያንን ነገር ተጠቅመው በዛ ሰርተው ማለት ነው ሀብታም የሆኑ የመንግስት ሰራተኞች አሉ። እና ሶስተኛው ደግሞ ትክክል ያልሆነ ማለት ነው ጀስት እኔም ማልስማማበት ጀስት እናንተ ስትሉኝ የነበረው ከህዝብም ከመንግስትም